የሚያዝ ነው። ወአመል በተግባር ደግሞ የሚገለጽ ነው። እነዚህ ሶስት ነገሮች አንዱ ካንዱ መነጠል አይችልም። አንዱ ካንዱ ከተነጠለ ነገሩ ከንቱ ይሆናል። ምሳሌ አንድ ከፊራ ቃሉ ያው ወይ ደግሞ መስኡሚን አለ ዑለማ ከሚባሉ ሰዎች ምሳሌ ኢማን ማለት ማዕሪፋ ነው፣ ማወቅ ማለት ነው። አንድ ሰው አላህን ካወቀ ወይ ረሱልን ካወቀ ቢሰራም ባይሰራም አለይሂ ሰላቱ ወሰላም ይሄ በቂ ነው ይባላል። ተስዲቅ ነው የሚለው እምነት ማለት በቃ ሰውየው በልቡ ካመነ በተግባር ቢሰራ ምሳሌ አሁን የአላህን ወሕዳንያ ያውቃል፣ የአላህን ኡሉሂያ ያውቃል፣ የረሱሉ ሰለላሁ ዐለይሂ ወሰለም ነቢይነታቸውን ያውቃል፣ ሌላ ነገርም ያውቃል። ግን በተግባር የለም። ይሄ በቂ ነው። እነዚህ ሙርጂዓ ናቸው። ይሄ አይሆንም። እንደዚህ ካለ ብዙ ነገሮች አንዳንዶቹ ደግሞ ቀውል ነው መናገር ብቻ ነው እንጂ በእምነት ባይኖር በልቡ ባይኖር ሰውየው ከተናገረ ችግር ነገር የለም። እነዚህ አሁን ደግሞ ሙናፊቆች ናቸው። የሙናፊቆች ኢማኑ ላይ ይሆናል ማለት ነው። ዋዛ ضد السنة والقرآن القرآن حديث የሐዲስ ቁርአን ተቃራኒ ነው። ስለዚህ አላህ الإيمان قول واعتقاد وعمل من مسرجع القرآن رب العالمين سورة الأنفال إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون. أولئك الذين يقيمون الصلاة ومما رزقناهم ينفقون أولئك هم المؤمنون حقا لهم درجات عند ربهم ومغفرة ورزق كريم. እዚህ ላይ አሁን ሶስቱን ረብ العالمين ቆል ኢዕቲቃድ ሙሐመድ የሚለው ቁርአን እዚህ ላይ ሁሉም ጠቅሷቸው مثلا إنما المؤمنون الذين إذا ذكر الله وجلت قلوبهم ስንል ይሄ የልብ ስራ ነው። وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون የሚለው የኢዕቲቃድ ነው። عمل የሚለው ደግሞ الذين يقيمون الصلاة صلاة ማለት በአካላት የሚፈጸም ነገር ነው። በአካል የሚፈጸመው ነገር ነው። ومما رزقناهم ينفقون ይሄ عمل ነው። ስለዚህ መጨረሻ ላይ አላህ ምን ይላል? أولئك هم المؤمنون حقا ትክክለኛ አማኞች ማለት እነዛ ከልባቸው ተነስቶ ይህንን በተግባር የሚገልጹ ሰዎች ናቸው ይላል። ታዲያ ብዙ ሰዎች በልባቸው ላይ ያለ ነገር እንዳለ ሆኖ በተግባሩ ላይ ሌላው አይደለም። አሁን ራሱ ሰላት አልጀማዓ ፈርድ ዐይን ነው፣ ፈርድ ኪፋያ ነው፣ ሱና ሙአከዳ ነው የሚል የዑለማ ኺላፍ አለ። ይህ ኺላፉ ወደ ልጅነት ነው። አስሉ አሳሰን የረሱል ሰለላሁ ዐለይሂ ወሰለም ስራ ሙዋዘባ ዐለል ጀማዓ ነው የነበረ። የሰሓባም እንደዛ ነው። እንዲያውም አንዳንድ ሰው ከመስጊድ ሲያወጡት ከመስጊድ በንፋቅነት ነው በንፍቅና ነው የሚጠረጥሩት የነበረ። ወይ ደግሞ የታመመ ነው ወይ ሙናፊቅ የሆነ ነው። በዚህ ነው የሚያስቀምጡት የነበረ። ሰውየው መስጊድ ላይ የሚገኝ ከሆነ ሶላት ላይ ትክክለኛ ሙእሚን ነው። ከመስጊድ ከጠፋ ግን ኢነማ ሁወ ሳፋር ወይ መንገድ የሆነው ኦሁ ሚነል ሙናፊቂን ኦሁ መሪድ በቃ ከዚህ ውጭ ግን የሚያስቀምጡት ነገር አልነበረም ማለት ነው። ወይ ሰውየው ከሀገር የለም ወይ ደግሞ ታሟል ወይ ደግሞ የንፍቅና ችግር ያለው ነው ብሎ ነው የሚያስቀምጡት። ሰሓቦች ናቸው ላይ አለ እንደዚህ ነው። ስለዚህ አልኢማን ቆል ወኢዕቲቃድ ወዐመል የሚለው ከዚህ ይጀምራል። እኛ ሰላት አልጀማዓ የረሱል ምሳሌ ሱና ነው፣ የሰሓባ ሱና ነው፣ እስልምና ላይ በጣም ከፍተኛ ቦታ አለው ምናምን ማወቃችን ብቻ አይደለም የሚፈልገው። አውቀን ካሰራንበት ያው አልኢማን ቆል ወኢዕቲቃድ ወዐመል የሚለው ያው የነጣጠለ ነው ማለት ነው። በሌላ ሱረት السجدة رب العالمين بالله إنما يؤمن بآياتنا الذين إذا ذكروا بها خروا سجدا وسبحوا بحمد ربهم وهم لا يستكبرون. إنما يؤمن بآياتنا نزل بين آيات بين قرآن يمسكوا الذين إذا ذكروا بها بالقرآن سمكوا وآيات سمكوا خروا سجدا ለአላህ ስጁድ የሚወርዱ ናቸው ይላል። ይህ በአካል የምትሰራው ነገር ወሰበሑ ቢሐምድ ረቢሂም ይላል። ቀጥሎ ይህ ከብሩ ሱጀዳ ስጁድ ማለት ዒባዳ ነው፣ አመሊ ነው፣ በአካላት የምትፈጽመው ነገር ነው ማለት ነው። ከብሩ ሱጀዳ ወሰበሑ ይላል።
የሚገባው የሚያጠሩ ናቸው ይላል። ይሄ ተስቢህ ደግሞ በምላስ የሚገለጽ ነገር ነው። ዒባዳ ቀውልያ ወሁም ላ የስተክቢሩን ይላል። ደግሞ የማይኩራሩ ናቸው፣ ኩራት የማይሰማቸው ነው። ሶስቱንም በአንድ ላይ ነው አላህ ያመጣው። አለመኩራት ደግሞ ምንድን ነው? ሱሉኩን ወቁሉብ በልብና በስነ ምግባር የሚገለጽ ነገር ነው። ይህንን ጉዳይ ነው ማለት ነው። ሰውየው እኮ ኩራት የሚባል ነገር ራሱ በልብ ላይ ያለ ነገር ነው። የኩራት ምልክቶች ይኖራሉ። ዋና ነገር ቦታው ልብ ላይ ነው። ስለዚህ አላህ ምን ይላል? ኢነማ ዩእሚኑ ቢአያቲና በእኛ አያቶች የሚያምኑ ሰዎች አለዚነ ኢዛ ዙኪሩ ቢሃ በዛ በአያቶች ሲመከሩ በቁርአን ሲመከሩ ኸሩ ሱጀዳ ለአላህ እኮ በግንባራቸው በሌላት አላህ ስጁድ የሚሰጡ ናቸው ይላል። ወሁም ላ የስተክቢሩን ደግሞ የማይኩራሩ ናቸው ይላል። ይህ ሁላ ምንድን ነው? ኢማን ቆል ወዕቲቃድ ወዐመል የሚለው እየነገርን ነው ማለት ነው። ወደ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ስንመጣ አልኢማኑ ቢድዑን ወሰብዑነ ሹዕባ ኦ ቢድዑን ወሲቱነ ሹዕባ እስልምና ማለት ወደ 66 ወይ 76 ሹዕባ አለው ቅርንጫፎች አሉት ማለት ነው። አዕላሃ በጣም ከፍተኛው ቆል ላ ኢላሃ ኢለላህ ላ ኢላሃ ኢለላህ ማለት ነው በቃል የሚገለጽ ነገር ነው። ወአድናሃ ዝቅተኛው ደግሞ ኢማጠቱል አዛ ዐኒ ጠሪቅ መጥፎን ነገር ወይ ቆሻሻ ከመንገድ ማስወገድ ነው ይላል። ምን ጠሪቅ ናስ ታዲያ የሰውየው የኢማን መገለጫ አንዱ ምንድን ነው? አንዱ ላ ኢላሃ ኢለላህ ነው። ላ ኢላሃ ኢለላህ ማለት በቃል የሚባለው ወኢማጠቱል አዛ ማለት ከመንገድ ደግሞ ቆሻሻ ድንጋይ ለሰው አዛ የሚያደርግ ነገር ሁላ ማስወገድ ይሄ ደግሞ ዝቅተኛው ነው ይላል። አሁን እነዛ 76 ወይ 66 የተባለው ማዕገናችን ማወቃችን ከልባችን ላይ ሆኖ ብቻ የዕለት ተግባር ጋር ካልተያያዘ ብዙ ችግር አለ ማለት ነው። ወደ ዑለማዎች ወደ አኢማዎች አገላለጽ ስንመጣ ሱፊያን ብኑ ዑየይና ማለት ኢማሙ ሙሐዲሲን ወሸይኹ አህሊ መካ ኢማሙ ዳር ሐዲስ ፊ መካ የእነ አሕመድ ብን ሐንበል የእነ ኢማሙ ሻፊዒ ሻም ናቸው። ሱፊያን ብኑ ዑየይና ማለት ሱፊያን ብኑ ዑየይና ጃአሁ ረጁሉን ይህንን ጉዳይ አልአጅuri ፊ ሸሪዓ በሚባለው ፊ ሱና ባዘጋጀው መጽሐፍ ላይ ይናገራል። ምንድን ነው ብሎ ጃአ ረጁሉን ኢላ ሱፊያን ብኑ ዑየይና ወደ ሱፊያን ብኑ ዑየይና ወደ ኢማሙ አህሊ መካ መጣና ማ ተስነዑ ቢቀውል ምን ዒንደና የቁሉና አልኢማኑ ቀውል ኢማን ማለት ቃል ነው፣ ተግባር ቃል ነው። ሰውየው በቃሉ ከገለጸ ይበቃል የሚሉ ሰዎች አሉ ብሎ ለኢማም ሱፊያን ብኑ ዑየይና ጠየቃቸው ይላል። ፈቃለ ረሒመሁላህ ነዓም አልቀውሉ ቀውሉሁም ቀብለ አን ተንዝለ ሸራኢዑ ወቱሐደ ልሑዱድ አላህ መጀመሪያ ቁሉ ላ ኢላሃ ኢለላህ ብሎ ረሱል ሰለላሁ ዐለይሂ ወሰለም በሚያስተምሩበት ጊዜ ቀብለ ልሂጅራ ምንም የእስልምና ህግጋቶች ማለትና ሳይደረጉ ሳይመሰረት በፊት ከነበረ ትክክል ነው። ምክንያቱም من الصحابة رضوان الله عليهم إن أم المؤمنين خديجة بنت خويلد رضي الله عنها لا صلت ولا صامت ولا زكت صلاة ما سكتت زكاة ما أوتت حج ما أدركت إنما آمنت برسول الله صلى الله عليه وسلم وصدقت بما جاء به وتوفيت الذي أن يكون يعني إذا نزلت في كله قول بجابك نبر ሰውየው በለማምኖ ተራቃው ችግር የለም። አሁን ግን አላህ ቁርአንን ካወረደ በኋላ እነዚህ ግጋቶችን ወደ ሁሉ ነገር በቁርአን ላይ 23 ዓመት ውስጥ ወርዶ ከመጡ በኋላ አልኢማኑ ቀውል ነው የሚል ትክክል አይደለም። ለምን አሉት? መጀመሪያ ረብል ዓለሚን ነቢዩን ዓለይሂ ሰላቱ ወሰላም ሲልካቸው ቁሉ ላ ኢላሃ ኢለላህ በሉ ብሎ አዘዛቸው። ረሱል ሰለላሁ ዐለይሂ ወሰለም በእሳቸው ዙሪያ አማኙ ያሉትን አማኞች ላ ኢላሃ ኢለላህ በሉ አሉ። ላ ኢላሃ ኢለላህ አምነው ማለት ነው። ከዛ በኋላ ደግሞ ያ ከተረጋገጠ በኋላ ያንን መቀበላቸው ሲያቅ አላህ ሰላት እንዲሰግዱ ይሰጣቸዋል። ረሱል ሰለላሁ ዐለይሂ ወሰለም ሰላት እንዲሰግዱ ሰዎችን አዘዙ። አቂሙ ሰላት ወአቱ ዘካት በሚል ማለት ነው። ያንን ሰላት መርሐባ ብሎ ተቀበሉ ይላል።
አሁን እነዚህ ሰዎች ላኢላሃ ኢለላህ ብሎ ሰላቱ ባይቀበሉ ኖሮ ላኢላሃ ኢለላህ ማለታቸው ምንም ፋይዳ አልነበረውም ይላል ሱፊያን ብን ዑየይና። ከዛ በኋላ ደግሞ ሶስተኛ ላኢላሃ ኢለላህ ብሎ ሰላቱን ሰግደው ሰላቱን ተቀብሎ ካመኑ በኋላ ሂጅራ እንዲሄዱ ከመካ ተነስታችሁ ሂዱ ወደ ዳር ኢስላም ወደ መዲና ሂዱ ብሎ አላህ አዘዛቸው። ያንን ነገር ደግሞ መርሐባ ብለው ተቀበሉ። ፈወላሂ ይላል ለው ለም ዩሃጅሩ ኦ ለም የፍዐሉ ይህን ባይሰሩ ኖሮ ማ ነፈዐሁም ኢቅራሩ ልአወል ወላ ሰላቱሁም ወላ ቂታሉሁም አይረባቸውም ነበር። ከዛ በኋላ ደግሞ አላህ በምን አዘዛቸው? የለውጥን ያህል ኑሮ መዲና ላይ ወደ መካ እንዲመለሱ ወዩቃቲሉ አህለሁም ወዘዊህም ተመልሳችሁ መካ ነፃ አውጣው እናንተ የያዛችሁትን እምነት መካ ላይ አስሩ ብሎ ረብል ዓለሚን አዘዛቸው። ያንን ነገር ደግሞ እሺ ብለው ይህንን ነገር ተቀበሉ። ይህን ባይቀበሉ ኑሮ ላኢላሃ ኢለላህ ማለታቸው ሶላታቸው ሂጅራቸው ዋጋ የለውም ነበር። ከዛ በኋላ ደግሞ ይህንን ከተቀበሉ በኋላ አላህ በምን አዘዛቸው? ደግሞ በሉ ይህንን ካደረጋቸው ሐጅ ያድርጉ ብሎ ደግሞ ሐጅ አዘዛቸው። ሐጅን ተቀብሎ ደግሞ አላህ ባላቸው መሰረት ሐጅ አደረጉ። ይህንን አሁን ያንን ሁላ ሰርተው ይህንን ደግሞ አንቀበልም ቢሉ ኑሮ ያ ያሉት የሰሩት ነገር ሁላ ላኢላሃ ኢለላህ ሂጅራው ሰላቱ ጂሃዱ ቅታሉ ዋጋ የለውም ነበር። ከዛ በኋላ አላህ ይህንን ነገር በቀላቸው ሲያውቅ ደግሞ አማረሁም ቢዘካቲ ቱኸዙ ሚን አግኒያኢሂም ወቱረዱ ዐላ ፉቀራኢሂም በሉ ዘካ አውጡ። ይህ ዘካ ማለት ከባለ ሀብቶች ተነስት ማለት ተወስዶ ወደ ድሃዎች የሚሰጥ ምትናል። ይህንን ነገር ደግሞ መርሐባ ብሎ ተቀበሉ ይላል። ይህ ባይቀበሉ ኑሮ ያ የሰሩት ለነዛ 4-5 የቆጠርናቸው ነገሮች እቁም ነገር አይሆኑም ነበር። ከዛ በኋላ አላህ ይህንን ነገር ሁላ መቀበላቸው ሲያቅ ምን አደረገ? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። እንግዲህ እዚህ ደረጃ ከደረሳችሁ እንግዲህ ዛሬ ዲኑን ሞልቼላችኋለሁ ወረዲቱ ለኩም ወአትመምቱ ዐለይኩም ኒዕመቲ የኔን ጸጋ እናንተ ላይ ለማውጣት ወረዲቱ ለኩም ልእስላመ ዲና እስልምናን ደግሞ ዲን ሆኖ ሞልቼላችኋለሁ ብሎ ረብል ዓለሚን በዚህ ዘጋው ይላል። ከዛ በኋላ የሚጨምርም የሚቀንስም የለም። ከዛ ሱፊያን ብን ዑየይና ምን ይላል መጨረሻ ላይ ፈመን ተረከ ኸለተን ምን ኺላል ኢማን እነዚህ ከቆጠርናቸው ነገሮች አንድ ነገር የተወሰው ካነ ካፊረን ቢሃ ዒንደና ከሃዲ ነው ብለን የምናስቀምጠው ሱፊያን ብን ዑየይና ነው እንደዚህ ብለው ረሒመሁላህ። ኢማሙ ሻፊዒ ሼኽ አሕመድ ሼኽ ወመን ተረከሃ ከሰለን ወተሃውና በመሳነፍ ግን ከእነዚህ ከቆጠርናቸው ነገር አንዱም የተወሰው አደብናሁ ማለት እኛ ስርዓት እናስይዘዋለን። ወካነ ናቅሰል ኢማን ኢማኑ ደግሞ ጎደሎ ይሆናል። ስለዚህ ሙእሚን ካሚለል ኢማንና ናቅሰል ኢማን እንደ አህለ ሱና ወልጀማዓ ወንጀልን መስራት ከኢማን ሙሉ በሙሉ አያስወጣም። ምንድነው ብለው ሙእሚን ሆኖ ናቅሰል ኢማን ነው የሚሆነው ማለት ነው። ከዛ መጨረሻ ላይ ሱፊያን ብን ዑየይና ረሒመሁላህ ምን ይላል? ሀከዛ ሱና ማለት ትክክለኛ የረሱል ሰለላሁ ዐለይሂ ወሰለም መንገድ ይሄ ነው። አኽቢር ቢሂ መን ሰአለከ ሚነናስ ሰዎቹ የጠየቁ እንደሆነ በዚህ እኔ ባስረዳሁ መልክ አስረዳቸው ይልና በዚህ መልክ ይገልጻል ይላል። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب اللهم آمنا في أوطاننا اللهم آمنا في أوطاننا اللهم آمنا في أوطاننا ولا تجعل مصيبتنا في ديننا ولا تجعل الدنيا أكبر همنا ولا مبلغ علمنا ولا تسلط علينا من لا يرحمنا يا أرحم الراحمين اللهم عليك بالفاسدين المفسدين اللهم عليك بالفاسدين المفسدين اللهم